አርሰናል ይሄን ዋይፋይ ፓስወርድ ካሪያት አልማት የተባለን ሰውዬ ሃክ አረግ ነው። ፈርስት ሃፍ ነው አክን ያደርግ ነው። ፈርስት ሃፍ ማለት ሃቨርትስ እንዴት አባሽ ናፍቀሽን ነበር። እንዴት አባሽ ጎሉ ራሱ ማለት ጎሉ ራሱ ለጊዮኬሬስ ራሱ ሃቨርትስ መኖሩ ተመቸው። አይገርም? ተመቸው እኮ በቃ ሃቨርትስ ለማልስት ምትል ሰው ነው። ጊዮኬሬስ ስጠኝ ሚል ሰው ነው። ተመቻችሁ ገባ አይደል? ሌላው ሰልፊሽ ስለሆነበት ሃቨርትስ ሁሌ የሚያገባው ባዶ ኳስ ለጊዮኬሬስ ይሰጠዋል። አሪፍ ነገር ነው። እንዴት አድርገን ነው አሁን ሃቨርትስን ሜዳውስ ምናስገባው? ገባሽ አይደል? አሪፍ እንቅስቃሴ ፈርስት ሃፍ ጌም ገደል ነውና ሰከንድ ሃፍ ትሬኒንግ ምናምን ሮቴሽን ምናምን ፊትነስ መጠበቅ ያለባቸው ምናምን ተጫወትም ማለት ጄሱስ ተቀይሮ ሲገባ ሁሌ ያገባል። ተቀይረ 0-0 እያለን የምታገባ ምን አለበት? አድክም ይሆን ሰውዬ ማለት ደግነቱ ተሰረዘበት። ገባር ያለቀ ጨዋታ መግደል ነው። የሞተ ሰው ላይ መተኮስ ነው ጄሱስ የሚችለው። ከዛ በተረፈ የኤዜ እንቅስቃሴ ምናምን ተመችቶኛል። ማርቲኔሊ ማሪፍ ነበረች። አንድ ጎል አገባች። ማርቲኔሊ ቻምፒየንስ ሊግ ደረዳን ከተባለ ማንም ሁን ነው የሚያገባው። ማርቲኔሊ የተለመደ ነው። አሁን ሊድዝ ላይ ይሄን ነገር ፈርስት ሃፍ ላይ ድገሙልን ባይ ነኝ። በቃ ፈርስት ሃፍ ላይ ሊድዝን ግደሉልን። ይሄን ነው ማየት ፈልገው ሚያርዘገናርስ የምትበላም ብላ የምትጠጣም ጠጣ። እኛ በምንወደው በሻምፒዮንስ ሊግ አትምጣ። 7ኛው ሻምፒዮንስ ሊግ እየመጣ ነው። 6ቱን አጠጋጋቸው፣ ቦታው ይወልወል ምናምን። ዝግጅታችንን ጨርሰናል። እዛም ፕሪሚየር ሊግ ላይም ደረጃችን የተበለጠው ዩናይትድ ሻምፒዮንስ ሊግ ማይጫወት ቲም ስለሆነ ነው እንጂ አንበለጠም ነበር። እዛ የሰነፍነው ለዚህ ነው። ሻምፒዮንስ ሊግ የኛ ነው። 6-0 አሳምነን ልጥልጥ ቀጣዩን ግባ በለው። አልሰማህም? ሻምፒዮንስ ሊግ እሺ ጀማው። ሌላው ዛሬ እንግሊዝን ያኮራው ቡድን ሊቨርፑል ነው ኦፊሻሊ ማለት ነው። 6-0 በሆነ ውጤት እንግዲህ በማሸነፍ ከ1 እስከ 8 ውስጥ አጠናቃለች። ጀማው ከ1 እስከ ቀብረር ብሎ ነው የመጣው። ማንዬ ቀብረር ብሎ ምን አይነት የጎል ናዳ ነው ያበዛው። አንተ ጫውታውን አላየሁትም፣ ግን ጎሉን ደግሞ ሁሉም ተጫዋቾች ነው እንዲያገቡት እናንተ። ኧረ ደብል ያገባ የለም። ማካሊስተር ኦኬ 2 አግብቷል። ሌላው በቃ የተለያዩ ተጫዋቾች ነው ያገቡት። ለማንኛውም ጀማው እንግሊዝን አኩርተሻል፣ ይመችሽ። ሌላው ደግሞ ሲቲም እንደዚሁ እንግዲህ 2-0 በሆነ ውጤት አሸንፏል። ጀማው የእንግሊዝ ቡድኖች ማለት ነው ከተሳተፉት ውስጥ ከ1 እስከ 8 ባለው ደረጃ ውስጥ አጠናቋሉ። ጀማው ሲቲ ዛሬ ቆንጆ ውጤት ነው ያገኘው። ጀማው ይከብዷል የተባለውን ጨዋታ ነው ማሸነፍ የቻለው። ለማንኛውም ምን ሀሳብ አስተያየት አላችሁ? እስቲ ሀሳባችሁን አካፍሉኝ። ዘንድሮ ግን የፕሪሚየር ሊግ ቡድኖች ሻምፒዮንስ ሊግ ላይ ሊጋደሉ ነው መሰለኝ። ያልጣሙኝ አገባባቸው በጣም ነው የሚያስፈራው። ሊጋደሉ ነው። ጀማው ይመቻችሁ። ዋት ጌም ማን በደንብ ትኩረት ሰጥቼ እያዩዋቸው ከነበሩ ጌሞች ውስጥ ያውላ ስክሪን ተከፍቶ ከታች ጀምሮ ወደ ሌላ ስክሪን ወደ ትልቅ ስክሪን ያደገ አንድ ጨዋታ ቼልሲና ናፖሊ ማለት ይሄ ሊያም ሮዚኒ የሚባለው ሰው ደፋር ነው። በቃ ደፋር አጫወት ነው የሚጫወት። ደፋር አጫወት ማለት ዣኦ ፔድሮ ምን አይነት ጎል ነው ያገባው? ሁለተኛው ጎል ማለት ከቦክስ ውጪ በግራ እግሩ ምናምን ቅርቅር። ከዛ ለሁለት ሶስተኛም ደገመ። ዊኒንግ ጌሙ ማለት ነው። አቻረገላችሁ፣ ጌሙን ገደለላችሁ። ይሄ ሰውዬ ከሀገር ሲወጣ ይችላል መሰለኝ። ከሀገር ሲወጣ ቢሆንላ በፕሌን ምናምን ወስዳችሁ ተጫውቱት ይችላል መሰለኝ። ገባችሁ አይደል? ምክንያቱም ፕሪሚየር ሊግ ላይ እያስከፋችሁ ነው። ምን ሼ ነው? ገባችሁ አይደል? ወርልድ ካፕ ክለብ ወርልድ ካፕ ላይ እና እነዚህ 2 ጎሎች ብቻ ባገባበት ብቻ 60 ሚሊዮን ከፍሏቸዋል። 60 ሚሊዮን ከፍሏቸዋል። አሁን ሽጡት። ተረዳሽኛል? የሚገርም ጌም ግን ሃንግማ የሚገርም ጌም። ዩሮፕ ላይ ማንም አይቋጠርም። በቃ 9 ጌም ተከፈተ። ከዛ በኋላ ይሆናል የሚመቹትን ምናምን ነገር አሪፍ ጨዋታ አፕግሬድ እየተደረጉ ማለት አንቺ በትልቁ ስክሪን እንደጨረሹ ከትንሽ በስልክ ጀምረሽ በትልቁ ስክሪን እንደጨረሹ ማለት የሚገርም ጌም ስለነበረ ሮዚኒየር የምትባየው ሰውዬ ተመችተሽኛል። ምላስሽን ባካፕ እስካረግሽ ድረስ ፒስ ነው። ባለፈው ትንሽ ጌም ምናምን ብለሽ ተዋረድሽ። አሁን ምን ትያለሽ? አሁን ደግሞ ኔክስት ዊክ እንገናኛለን። ከበድ ያለ ጨዋታ ምናምን ብለሽ ብትፋለሚ ነው ጥሩ። ለዛሬው ተመችተሽኛል። አውርተሽ ስታሳቂቁ ይመቸናል። እኔ የምለው ምንድነው የማርቲኔሊ ነገር ነው። ስለ ውጤቱ ተውት፣ ቪዲዮ ሰርቼበታል። የማርቲኔሊ ነገር ምንድነው? እግዚአብሔር እኔ እኮ በኮንፊደንስ እግር ኳስ ላይ በኮንፊደንስ በጣም ማምነው፣ በጣም በቃ ኮንፊደንስ ማለት ደኪ ነገር ነው ብዬ ማምነው። ለዚህ ነው ልጁ ፕሪሚየር ሊግ ላይ ጎባጣ ነው፣ ደነዝ ነው፣ ድሪብል ማለት በቃ የሚችለውን ነገር እንኳን አይችልም ማለት ነው ፕሪሚየር ሊግ ላይ። እዚህ ቻምፒዮንስ ሊግ ላይ ሌላ ሰው ኮንፊደንስ አለው። እቺን ሰሞን ቻምፒዮንስ ሊግ ላይ ካይረት ስለሆነ ነው ያገባው እንዳትለኝ፣ ሙኒክ ላይስ ነው ምናምን ተቀይሮ ነው ብቻ አግብቶ የለም ሁሌ ያወራዋለሁ እያልኩ እየረሳሁት ነው። ፕሪሚየር ሊግ ላይ ትንሹ አንበሳ፣ ቻምፒዮንስ ሊግ ላይ ትልቁ አንበሳ ጋብሪኤል ማርቲኔሊ። እናቴ ተው ቻምፒዮንስ ሊግ ላይ ድምጿን ገና ሲሰማ ጋብሪኤል ማርቲኔሊ ይሆናል። ፕሪሚየር ሊግ ላይ ደግሞ አይመቸውም ጭራሽ አይችልም። ለማንኛውም ከሃቨርትዝ አግብቶላቸዋል። ቪክተር ጊዮኬሬሽም ከቸ ብላለች። በቃ እነዚህ አይነት ቲም ላይ ሲሆን ቀንዴ ነው ጊዮኬሬሽ
ሙድ እንዳትይዙ ብያለሁ። ጊዮኬሬሽ ላይ እኔ በሲቲ ደጋፊ ስማ ይከበር አይራት አብጤ ሻምፒዮንስ ሊግ ይጮታል ብል እስካሁን ማን ያምነኛል? ወያለው ለማጅ አገኛ ግንበኛ ፌራዩ አገኛ ትለጠልጣለህ። እኔ ብቻ አጤ ያገባ ብለህ እንዳትመጣብኝ። እኔ ወያላ እኮ አይምሮ እኮ ንፋስ ገብቶበታል እኮ እንዳትመጣብኝ ብቻ ጉዴ